ሰላም ቤተሰቦቼ እንደምን ቆያችሁኝ? እንግዲህ ዩኒቨርሲቲ ላይ ሰሞኑን ለአንድ ሳምንት ያክል ተቸግረን ነበረ። አዲስ የኮርስ ምዝገባ ማድረግ አልቻልንም ነበረ። እሱን እንዴት አድርገን ፊክስ ማድረግ እንችላለን? አሁን ተችሏል። እንግዲህ ከትናንት ጀምሮ እስከ አሁን ድረስ ባለኝ መረጃ እየሰራ ነው። አሁን የኮርስ ምዝገባ ማድረግ ችያለሁ እና እሱን እንዴት አድርገን ማስተካከል እንችላለን ወይም እንዴት አድርገን ሬጂስተር እናደርጋለን የሚለው ነገር በዚህ ቪዲዮ እንመለከታለን። ለዚህ አካውንት አዲስ ከሆናችሁ አካውንትን ሰብስክራይብ ማድረግ አትርሱ። ላይክ፣ ፎሎ፣ ሼር ማድረግ አትርሱ። ወደ ቪዲዮ በመጀመሪያ ደረጃ ብሮዘራችን አድሬስ ባር ላይ ሄደን ኢትዮ ኮደርስ ብለን እንጽፍና መጀመሪያ የሚመጣልን ዌብሳይት እንከፍታለን። ዌብሳይት የተከፈተልኝ ነው። ይሄ የኢትዮ ኮደርስ አገናኝ ማለት ነው። ለዩዳሲቲ ከኢትዮጵያ ነው የመጣው ብሎ የሚነግረው ይሄኛው ዌብሳይት ነው። አንድ ኮርስ እንመርጥና ኢንሮል የሚለውን እንጫናለን። እየተከፈተ ነው። ወደ ዩዳሲቲ ወሰደኝ። አሁን እያገናኘው ነው ማለት ነው። አገናኝ ነው ያንኛው። እዚህ ጋር ሳይን አፕ እና ሳይን ኢን የሚል ኦፕሽን አለ። በጎግል ሳይን አፕ ማድረግ ትችላላችሁ። እንደዚሁም በፌስቡክም ወይም ደግሞ ኢሜይል ጽፋችሁ ሳይን አፕ ማድረግ ትችላላችሁ። ያ ማለት ለመጀመሪያ ጊዜ ስትመዘገቡ ማለት ነው። አዲስ ተመዝጋቢ ከሆናችሁ የግድ አካውንት ዩዳሲቲ ላይ መክፈት ስላለባችሁ በዚህ መልኩ መክፈት ትችላላችሁ ማለት ነው። ሳይን አፕ ዊዝ ጉግል በሚለው ኦፕሽን የጉግል አካውንቱ እዚህ ብራውዘር ላይ ካለ ወይም ደግሞ ሳይን ኢን ዊዝ ጉግል ሁለት ታብ ናቸው። ሳይን አፕ፣ ሳይን ኢን፣ ሳይን አፕ፣ ሳይን ኢን የሚሉ ናቸው። ሶ እኔ አሁን በጉግል አካውንት እዚህ ጋር ስላለ ኢሜይሉን አታች ስላደረግኩት እዚህ ጋር በጉግል አካውንት ለመክፈት ፈልጌያለሁ። እሱ በፌስቡክም ሳይን ኢን ማለት ትችላላችሁ። በተለይ አካውንት ያላችሁ ካላችሁ በሳይን ኢን ነው የምትገቡት። ሳይን ኢን ዊዝ ጉግል ምንም ፓስወርድ መጨነቅ አያስፈልጋችሁም። ሶ ሳይን አፕ እያደረኩ ነው አሁን በጉግል አካውንቴ እዚህ ላይ ስላለ ይሄ ነው ወይ አካውንት የጉግል አካውንት የፈለግከው ሳይን አፕ ማድረግ ያለብህ እያለኝ እየጠየቀኝ ነው ያለው ፍቃዴን። ሶ አዎ አልኩት። አሁን አግሪመንት ያው ያስፈልገዋል የተለያዩ መረጃዎችን መውሰድ ስለሚወስድ የስምን በርዝ ዴት ምናምን ብዙ መረጃዎችን ስለሚወስድ ፍቃዴን ጠየቀኝ። ፍቃዴን ሰጠሁት። አሁን ወደ ውስጥ እየገባልኝ ነው። ሶ አሁን የዩዳሲቲ ዳሽቦርድ መጣልኝ። እዚች አካባቢ ላይ እንደምታዩት ከላይ የስፖንሰሮች ሎጎ መኖር አለበት። ከላይ ቶፕ ባር ላይ የስፖንሰሮች ሎጎ መኖር አለበት ማለት ነው። እሱ ከሌለ አሁንም አልተገናኘም ማለት ነው። አሁንም አልተገናኘም ማለት ነው። ሶ ኮርስ ልመዝገብ ብትላችሁ ካታሎግ ላይ ብትገቡ ራሱ አያገናኛችሁም ማለት ነው። ሊያገናኛችሁ አይችልም። ኢንሮል ያደረኩትን ኮርስ ቼክ እያደረኩ ነው። ብሮዝ ካታሎግ እያለኝ ነው። ካታሎግ ብሮዝ ባደረግ ራሱ እነዛን አራት ስፔሲፊክ ኮርሶች አያመጣልኝም። ለምን? ከላይ እዚች ጋር ከላይ የስፖንሰሮቹ ሎጎ የለበትም። ያ ማለት ከኢትዮጵያ መሆኔን ስቲል አላወቀም ማለት ነው። ስቲል አላወቀም ማለት ነው። እንደምታዩት ካታሎግ ላይ ስገባ ሌሎች ፕሮግራሞች ናቸው የሚመጣሉ። ስለዚህ አሁን ምንም መጨነቅ አያስፈልግም። ተመልሼ ትሄዳለሁኝ ወደ ኢትዮ ኮደርስ እሄዳለሁ ተመልሼ ማለት ነው። ወደ ኢትዮ ኮደርስ ዌብሳይት ተመልሼ እሄዳለሁ ማለት ነው። አሁን ኢትዮ ኮደርስ መጣልኝ። እሱን ክሊክ አደረግኩት። በመቀጠል ከተቀመጡ አራት ኮርስ አንዱን አንድሮይድ ዴቨሎፐር ፈንዳሜንታልስ ብለን ኮርስ እዚህ ጋር ኤረር ነገር ያሳየ ነው። በትክክል እዚች ጋር እንደምታዩት ከላይ የስፖንሰሮቹ ሎጎ መጥቶልኛል። የስፖንሰሮቹ ሎጎ መጥቶልኛል ማለት ነው። እና ስለዚህ በትክክል አሁን ከኢትዮጵያ መምጣቴን ዩዳሲቲ አወቀ ማለት ነው። ዩዳሲቲ አወቀ ማለት ነው። የአንድሮይድ ዴቨሎፐር ፈንዳሜንታልስ ኮርስ በስሩ ሪኳየርድ ይሄኛው ናኖ ዲግሪ የሚለው እንግዲህ ኦፕሽናል ነው ማለት ሰርቲፊኬቱ ማለት ነው። ሰርቲፊኬቱ ኦፕሽናል የሚል ኦፕሽን አለው፣ ኦፕሽናል ነው። ይሄኛው ደግሞ ግሎባል ቻፕተርስ የሚለው ደግሞ እሱ ሪኳየርድ ነው። የግድ 8 ሳምንት የሚጠብቀን ይሄኛው ፈተናና ይሄኛው ሰርቲፊኬት ነው ማለት ነው። ያኛው ችግር የለውም። ሶ ምን አደርጋለሁ? አፕላይ ፎር አክሰስ አደርጋለሁ። አሁን ይሄንን ኮርስ ለመማር ፍቃድ ስጠኝ እያልኩት ነው። አፕላይ ፎር አክሰስ የሚለውን ክሊክ አደረግኩኝ። ከዛ አፕሊኬሽንህን ጀምር እያለኝ ነው። አፕሊኬሽንህን ለመጀመር ክሊክ አደረግኩት። እዚህ ጋር ኢንፎርሜሽን ከኢትዮጵያ መምጣቴን ከየትኛው ክልል እንደሆንኩኝ እድሜ አለ። እዚህ ጋር ሙሉ አጠቃላይ መረጃዎችን ስልክ ቁጥር እየጠየቀኝ ነው፣ ጾታ እና ሌሎች የሚጠይቀኝ መረጃ በትክክል ያው የራሳችሁን መረጃ ትሞላላችሁ ማለት ነው። ጾታ እየጠየቀኝ ነው አሁን ያለው፣ የትምህርት ደረጃ እየጠየቀኝ ነው ያለው። ፎርሙን እንግዲህ መጨረሻ አካባቢ ላይ ደርሻለሁኝ። ከየት ሰማህ እያለኝ ነው። መጨረሻ ላይ ደግሞ ራዲዮ ቦታን ክሊክ አደርጋለሁ። ያ ግዴታ ነው። ሰሚት አደርጋለሁ ፎርሜን። እንደምታዩት ስታርት ለርኒንግ የሚለው መቶልኛል። ይሄ ነበር የተቸገርንበት። ስታርት ከዚህ በኋላ ነበር የተቸገርን ያለ ነው። አሁን ስታርት ለርኒንግ ማለት ጀምሯል። በጣም ደስ የሚል ነው። ሶ አሁን ላይ እንግዲህ ኮርሱ እንደተቀበለን እየነገረን ነው። ሶ ሁለት ቦክሶች አሉ እዚህ ጋር እንደምታዩት። የመጀመሪያው ሰማያዊ ቦክስ ኮርሱ ያለበት ሲሆን ይሄ ኮርሱ ያለበት ቦታ ነው። የተለያዩ ቴክስቶች፣ ቪዲዮዎች፣ ስለ ኮርሱ ኤክሰርሳይሶች፣ ኪውዞች ያሉበት ቦታ ነው። በዚህ መልኩ ኮርሳችንን ስታርት አድርገን መጀመር እንችላለን ማለት ነው።
እንደምታዩ ኮርሴ ጀምሯል። የዩዳሲቲ ባለቤት ሰባስቲያን ቱራም እንግዲህ እንኳን ደህና መጣችሁ የሚል መልዕክት ያስተላልፍላችኋል። ወደ ኮሚኒቲ ግሩፕ እንዴት እንደምትገቡ ምን ማድረግ እንዳለባችሁ ሳይት ውስጥ ስትጠቀሙ እንዴት መጠቀም እንዳለባችሁ የሚያስረዳ ቪዲዮን ይሄኛው በዚህ መልኩ መጠቀም የምትችሉ መሆኑን ነው። ስለ ኮርሱ ደግሞ የተለያዩ ዩኒቶችን ማየት ከፈለጋችሁ ይችኛዋን ክሊክ ማድረግ የምትችሉ መሆኑን ጭምር ለማሳወቅ ነው። ያው ይህ ኮርስ እንግዲህ የሚቆየው 8 ሳምንት ነው። ቪዲዮዎቹ ምናምን ችግር የለም አይዘጉም። ፈተናው ግን 8 ሳምንት ብቻ ነው የሚቆየው። አሁን ተመልሼ ወደ ዳሽቦርድ ሂጄ ዳሽቦርድ ያለው ነገር አሳያችሁ። የመጀመሪያው እንግዲህ ዳሽቦርድ አጠቃላይ ኦቨርቪው ነው። ቀጥሎ ኢንሮል ያደረኳቸው ኮርሶች ምን ናቸው የሚለው ነገር የማይበት ቦታ ነው። ሌላኛውና ሶስተኛው ደግሞ ሰርቲፊኬሽን የሚለው ሰርቲፊኬት ያገኟቸው ሰርቲፊኬቶች በሁሉንም በጋራ የማይበት ቦታ ነው ማለት ነው። ሰርቲፊኬቶችን የማይበት ቦታ ነው። መጀመሪያ አካባቢ ላይ ስንመለስ እንግዲህ ይሄኛው ናኖ ዲግሪ ነው። ናኖ ዲግሪ የሚለው ኦፕሽናል ነው ማለት ሰርቲፊኬሽኑ ማለት ነው። ሰርቲፊኬሽኑ ኦፕሽናል ነው የሚለው የግሎባል ቻፕተርስ ደግሞ ሪኳየርድ የሆነበት ሂደት አለ ማለት ነው። ናኖ ዲግሪ የሚለውን ክሊክ ሳደርገው እንግዲህ የሚወስደኝ ወደ ኮርሶቹ ነው የሚሆነው ማለት ነው። ወደ ኮርሶቹ ነው የሚወስደው። ግሎባል ቻፕተርስ የሚለው ደግሞ ወደ ፈተናውና ኮርስ ወዳለበት ነው። እንደምታዩት ናኖ ዲግሪ የሚለውን ክሊክ ያደርገው የኮርስ ቪዲዮዎች፣ ቴክስቶች፣ ኤክሰርሳይሶች ያሉበትና የናኖ ዲግሪ ሰርቲፊኬት እናገኝበት ቦታ ነው። ይችኛው አካል ያለችው ሊንክ ደግሞ ሁላችሁም ላይ አለች። ወደ ግሎባል ቻፕተርስ መሄድ ስንፈልግ የምንነካት ናት። እንደምታዩት ፖይንተሪን ክሊክ ሳደርግባት ወደ ውስጥ መግባት እንደምችል ሊንክ እንዳለን እየነገረች ነው። እዚህ ጋር ልብ የምንለው ነገር ምንድን ነው? ናኖ ዲግሪ የሚል ሰርቲፊኬት እዚህ ጋር ኦፕሽን መውሰድ እንችላለን። 100% ኮርሱን ከጨረስን በኋላ ሁሉንም ቪዲዮዎችን፣ ቴክስቶችን፣ ኤክሰርሳይዞችን ከጨረስኩ በኋላ 100% ግራጁዌት ማድረግ የናኖ ዲግሪ ወይም ሎጎ የሌለው ሰርቲፊኬትን እዚህ ጋር መቀበል የሚችል መሆኑን እንድታውቁት ነው። የናኖ ዲግሪ ሰርቲፊኬት በፊት ላይ ሎጎ ነበረው ከማርች በፊት ለወሰድ ነው። አሁን ላይ ግን ሎጎ የለውም ማለት ነው። በተመልሼ ወደ ግሎባል ቻፕተርስ ሊሄድ እና እችኛዋ ሊንክ ክሊክ ላድርጋት እና ወደ ግሎባል ቻፕተርስ ሊሄድ። ግሎባል ቻፕተርስ ላይ ገብቻለሁ። እዚህ ጋር እንደምታዩት ስታርት አሰስመንት የሚያለ እችኛዋ ቀን አላት። በ8 ሳምንት ጊዜ ውስጥ ነው ማለቅ ያለበት ይሄ ፈተና። ከዛ በኋላ ካለፈ ይዘጋባቸዋል። መፈተን አትችሉም ማለት ነው። ይህን ኮርስ በዚህ ኢሜይል መፈተን አትችሉም ማለት። ስታርት አሰስመንት የሚል ከስር አለው። የእጅ ምልክት አለች። የእጅ ምልክት ከመጣች እዚህኛው ቦክስ ላይ እንደምታዩት ብዙዎቹ ፎቶግራፍ ይመስልናል። ይሄኛው የእጅ ምልክት ካለበት ግን ክሊክ መደረግ ይችላል። ክሊክ አድርገው ወደ ውስጥ መግባት እንችላለን። የኮርስ ማቴሪያሎች ያለበት ቦታ ማለት ነው። ሰማያዊ በግራ በኩል ያለው፣ በቀኝ በኩል ያለው ደግሞ የፈተና ቦታ ነው ማለት ነው። ፈተናውን የምንፈተንበት ቦታ ነው። ፈተናውን ለመፈተን ስንፈልግ ይሄኛውን እነካለን። ይሄኛው ወደ ውጭ ሳደርገው እንደምታዩት ፖይንት ያደርጋል። ይችኛዋን ስነካት ግን ሊንኮችን ስነካት ወደ እጅ ምልክት ይቀየራል ማለት ክሊክ መደረግ ይችላል ማለት ነው። ወደ ውስጥ መግባት ይችላል ማለት ነው። አሁን ክሊክ አድርጌ ያሳያችኋለሁ። ያው እንደምታዩት ወደ ቪዲዮ ወደ ሙሉ ኮርሱ ቦታ ወሰደኝ ማለት ነው። ተመልሼ ከዚህኛው ልውጣና ወደ ኮርሱ ልሂድ ማለት ነው። ወደ ፈተናው እንዴት ፈተና እንፈተን የሚለውን እንመልከት። ስታርት አሰስመንት የሚለውን ክሊክ አደረግኩት። እሱን ክሊክ ያደረገው ፈተናው ተከፈተልኝ። አሁን ፈተና መፈተን የምችልበት ሂደት አለ። 8 ሳምንት ጊዜ የምጠብቀው ብያችኋለሁኝ። አንሊሚትድ የሆነ 60% ስኮር ስናገኝ ነው። ከ60% በላይ ውጤት ስናመጣ ነው ይሄንን ሰርቲፊኬት መቀበል የምንችለው እና እስከፈለግን ድረስ 999 ጊዜ አንሊሚትድ አቴምፕት ማድረግ ትችላለች፣ መሞከር ትችላለች እያለ ነው። ይሄ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር አድርጉልኝ። ፈተናውን በዚህ መልኩ ስታርት አሰስመንት ብላችሁ ፈተናውን መፈተን የምትችሉ መሆኑን ነው። እዚህ ጋር ፈተናውን ስለማልከፍተው ማለት ነው ከፕራይቬሲ አንጻር ወደዛኛው ወደ ዳሽቦርድ እመለሳለሁ። በዚህ መልኩ ሰሞኑን የተፈጠረውን ችግር መፍታት የምንችል መሆኑን ለማሳወቅ ነው። ይህንን ቪዲዮ ሼር አድርጉልኝ። ላይክ፣ ፎሎ ማድረግ እንዳትረሱ። ሰብስክራይብ ማድረግ የዩቲዩብ አካውንቴን እንዳትረሱ። አመሰግናችኋለሁ ሁላችሁንም።